Guys, ዛሬ ደግሞ ለየትናይት Alina, congratulations to you for being ሌላ አዲስ ስጦታ ይዘን መተናል ከአሜሪካ ነው እንግዲህ ስጦታ የመጣው ማለት ነው ጆኒ እንክፈተውና እናሳያት እንግዲህ ዶክተሯም መጥቷል ከሐረር ቴንክ ዩ ሶ ማች ስለመጣ በጣም እናመሰግናለን በሱ ምክንያት ነው ከየትናይት መጀመሪያ የተገናኘ ነው ያወራ ነው ማለት ነው ቴንክ ዩ ሶ ማች ሁሉ መጥቷል ዲቻቦይስም አሉ ስለዚህ እንክፈተውና እናሳያታ እዚህ ጋር አለ እሺ በስመ አብ ወመንፈስ ቅዱስ ይሄ ደግሞ በቃ አዲሱ ጄነሬሽን እንትን ኮምፒውተር ነው የሚመስለው ይሄ እንግዲህ ደም ይሄ ያው ለየት ያለ ዲቫይስ ነው 2026 ስማርት ዲቫይስ የሆነ ነው ኦክሲጅንም አብሮ የሚሰራ ነው ቤት ውስጥ የሚቀመጥ ነው በቀላሉ አብሮ የሚሄድ ነው ይሄ ኦክሲጅን ብቻ ሳይሆን የሚሰጣት በውስጧ ያለውን በሙሉ ዲያግኖስ ያደረገ ሪፖርት ያደርጋል እና አሜሪካን ሀገር የሚገኘው ሎዛ በጎ አድራጎት ይሄንን የዚህ ባለቤት የሆኑት ዶክተር አሰፋ ዲጆና ዶክተር ብሌን ቃል በገቡት መሰረት ይሄንን ባኔም አጋጣሚ አሜሪካ ሄጄ ነበር ይጀላት ነው የመጣሁት ቅድም ይሄ ርክክብ ከመደረጉ በፊት በቪዲዮ ኮንፈረንስ የግል ዶክተሯ ከሐረር ነው የመጣው ዶክተር ኃይለ ሚካኤል ይባላል እሱንና የትናየትን በቪዲዮ ኮንፈረንስ ተገናኝተው አወራታል ከዚህ ባሻገር ሌላ ደስ የሚለው ዜና ምንድነው በሪሰርች ማዕከል ለዚህ ለትንፋሿ ይሄንን ከ6 ወር ባላነሰ የሚያስተዋት መድኃኒቶች ለ3 ወር የምትወስደውን በዶክተሯ አማካኝነት ይልኩላታል እና ይሄም ትልቅ ዜና ነው ይሄ እሺ በደም ወደ ሻንጣሽ ገባትልና እስማ ታምርብሻለሽ ደግሞ ቦርሳ እንዲያዝሽ ነው ይሄ ደስ ብሎኛል አንቺ በጣም ጆኒ ና በጣም ነው